ሰላም ጤና ይስጥልን የቻናላችን ቤተሰቦች ዛሬ ሐሙስ ሚያዝያ 22 አፕሪል 30 የውጭ ሀገር ገንዘቦች ምንዛሬ በባንኮችና በጥቁር ገበያ በምን ያህል እየተመነዘረ እንደሆነ በዝርዝር እናያለን። በዛሬው ዕለት አንድ ባንክ እጅግ በጣም አስገራሚ ምንዛሬ አውጥቷል። እሱ ባንክ ማን ነው? ምን ያህልስ እየመነዘረ ነው? የምንመለከት ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንደነዚህ አይነት ፈጣን መረጃ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ መጀመሪያው ስናልፍ አንዱን የአሜሪካ ዶላር በጥቁር ገበያ በ181 ብር ከ74 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን የአሜሪካ ዶላር በከፍተኛ ደረጃ እየመነዘረ የሚገኘው ብርሃን ባንክ ነው። ብርሃን ባንክ አንዱን የአሜሪካ ዶላር በ154 ብር ከ87 ሳንቲም ገዝቶ በ157 ብር ከ95 ሳንቲም እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን የአሜሪካ ዶላር ኢትዮጵያ ንግድ ባንክ በ153 ብር ከ42 ሳንቲም ገዝቶ በ156 ብር ከ49 ሳንቲም እየሸጠ ይገኛል። ወደሚቀጥለው እናልፋለን። አንዱን ዩሮ በጥቁር ገበያ በ212 ብር ከ10 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን ዩሮ በከፍተኛ ደረጃ እየመነዘረ የሚገኘው ገዳ ባንክ ነው። ገዳ ባንክ አንዱን ዩሮ በ184 ብር ከ8 ሳንቲም ገዝቶ በ188 ብር ከ5 ሳንቲም እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን ዩሮ ኢትዮጵያ ንግድ ባንክ በ179 ብር ከ46 ሳንቲም ገዝቶ በ183 ብር ከ4 ሳንቲም እየሸጠ ይገኛል። ወደ እንግሊዝ ፓውንድ እናልፋለን። አንዱን የእንግሊዝ ፓውንድ በጥቁር ገበያ በ244 ብር ከ92 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን የእንግሊዝ ፓውንድ በከፍተኛ ደረጃ እየመነዘረ የሚገኘው ብርሃን ባንክ ነው። ብርሃን ባንክ አንዱን የእንግሊዝ ፓውንድ በ209 ብር ከ77 ሳንቲም ገዝቶ በ213 ብር ከ95 ሳንቲም እየሸጠ ይገኛል። ወደ ዩናይትድ አረብ ኤምሬት ድርሃም እናልፋለን። አንዱን የዩናይትድ አረብ ኤምሬት ድርሃም በጥቁር ገበያ በ49 ብር ከ42 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን የዩናይትድ አረብ ኤምሬት ድርሃም በከፍተኛ ደረጃ እየመነዘረ የሚገኘው ሂጅራ ባንክ ነው። ሂጅራ ባንክ አንዱን የዩናይትድ አረብ ኤምሬት ድርሃም በ46 ብር ከ28 ሳንቲም ገዝቶ በ47 ብር ከ2 ሳንቲም እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን የዩናይትድ አረብ ኤምሬት ድርሃም ኢትዮጵያ ንግድ ባንክ በ41 ብር ከ77 ሳንቲም ገዝቶ በ42 ብር ከ61 ሳንቲም እየሸጠ ይገኛል። ወደ ካናዳ ዶላር እናልፋለን። አንዱን የካናዳ ዶላር በጥቁር ገበያ በ132 ብር ከ79 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን የካናዳ ዶላር በከፍተኛ ደረጃ እየመነዘረ የሚገኘው ኢትዮጵያ ልማት ባንክ ነው። ኢትዮጵያ ልማት ባንክ አንዱን የካናዳ ዶላር በ113 ብር ከ6 ሳንቲም ገዝቶ በ115 ብር ከ32 ሳንቲም እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን የካናዳ ዶላር ኢትዮጵያ ንግድ ባንክ በ110 ብር ከ8 ሳንቲም ገዝቶ በ112 ብር ከ28 ሳንቲም እየሸጠ ይገኛል። አሁን ደግሞ የምንመለከተው የአውስትራሊያን ዶላር ነው። አንዱን የአውስትራሊያ ዶላር በጥቁር ገበያ በ129 ብር ከ35 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን የአውስትራሊያ ዶላር በከፍተኛ ደረጃ እየመነዘረ የሚገኘው ስኬት ባንክ ነው። ስኬት ባንክ አንዱን የአውስትራሊያ ዶላር በ153 ብር ከ78 ሳንቲም ገዝቶ በ156 ብር ከ85 ሳንቲም እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን የአውስትራሊያ ዶላር ኢትዮጵያ ንግድ ባንክ በ107 ብር ከ71 ሳንቲም ገዝቶ በ109 ብር ከ86 ሳንቲም እየሸጠ ይገኛል። ወደ ኩዌት ዲናር እናልፋለን። አንዱን የኩዌት ዲናር በጥቁር ገበያ በ590 ብር ከ26 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን የኩዌት ዲናር በከፍተኛ ደረጃ እየመነዘረ የሚገኘው ኢትዮጵያ ልማት ባንክ ነው። ኢትዮጵያ ልማት ባንክ አንዱን የኩዌት ዲናር በ503 ብር ከ37 ሳንቲም ገዝቶ በ513 ብር ከ44 ሳንቲም እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን የኩዌት ዲናር ኢትዮጵያ ንግድ ባንክ በ491 ብር ከ26 ሳንቲም ገዝቶ በ501 ብር ከ8 ሳንቲም እየሸጠ ይገኛል። ወደ ቀጣዩ ስናልፍ የምንመለከተው የሳውዲ አረቢያ ሪያልን ነው። አንዱን የሳውዲ አረቢያ ሪያል በጥቁር ገበያ በ48 ብር ከ40 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን የሳውዲ አረቢያ ሪያል በከፍተኛ ደረጃ እየመነዘረ የሚገኘው ሂጅራ ባንክ ነው። ሂጅራ ባንክ አንዱን የሳውዲ አረቢያ ሪያል በ44 ብር ከ79 ሳንቲም ገዝቶ በ45 ብር ከ69 ሳንቲም እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን የሳውዲ አረቢያ ሪያል
ኢትዮጵያ ንግድ ባንክ በ40 ብር ከ91 ሳንቲም ገዝቶ በ41 ብር ከ73 ሳንቲም እየሸጠ ይገኛል። ወደ ስዊዝ ፍራንክ እናልፋለን። አንዱን የስዊዝ ፍራንክ በጥቁር ገበያ በ229 ብር ከ58 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን የስዊዝ ፍራንክ በከፍተኛ ደረጃ እየመነዘረ የሚገኘው ዳሽን ባንክ ነው። ዳሽን ባንክ አንዱን የስዊዝ ፍራንክ በ198 ብር ከ74 ሳንቲም ገዝቶ በ202 ብር ከ71 ሳንቲም እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን የስዊዝ ፍራንክ ኢትዮጵያ ንግድ ባንክ በ190 ብር ከ63 ሳንቲም ገዝቶ በ194 ብር ከ44 ሳንቲም እየሸጠ ይገኛል። ወደ ቻይና ዩዋን እናልፋለን። አንዱን የቻይና ዩዋን በጥቁር ገበያ በ26 ብር ከ50 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን የቻይና ዩዋን በከፍተኛ ደረጃ እየመነዘረ የሚገኘው ስኬት ባንክ ነው። ስኬት ባንክ አንዱን የቻይና ዩዋን በ24 ብር ከ76 ሳንቲም ገዝቶ በ25 ብር ከ26 ሳንቲም እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን የቻይና ዩዋን ኢትዮጵያ ንግድ ባንክ በ22 ብር ከ3 ሳንቲም ገዝቶ በ22 ብር ከ48 ሳንቲም እየሸጠ ይገኛል። ወደ ቀጣዩ ስናልፍ አንዱን የጆርዳን ዲናር በጥቁር ገበያ በ256 ብር ከ2 ሳንቲም እየተመነዘረ ይገኛል። አንዱ የባህሪን ዲናር በጥቁር ገበያ በ480 ብር ከ4 ሳንቲም እየተመነዘረ ይገኛል። ወደ ኳታር ስናልፍ አንዱን የኳታር ሪያል በጥቁር ገበያ በ187 ብር ከ60 ሳንቲም እየተመነዘረ ይገኛል። ወደ ኦማን እናልፋለን። አንዱን የኦማን ሪያል በጥቁር ገበያ በ471 ብር ከ94 ሳንቲም እየተመነዘረ ይገኛል። የዛሬው የተለያዩ ሀገራት የብር የምንዛሬ ዋጋ በባንክና በጥቁር ገበያ ይሄንን ይመስላል። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ፕሮግራማችን እስከምንገናኝ መልካም ጊዜ